ውስጥ ሼር አድርጌ ijoollee oromoo እኔ አሁን እነዚህ ሰዎች ዝም ይሳስባቸው አይኔን ያመመኝ ስለሆነ እኮ ነው እንደዛ ማረቀው ዝም ይሳስባቸው አንዳንድ ጊዜ ግራ የሚያጋባ ግራ የሚገባና እኛ የኦሮምኛ ቋንቋ ፌደራል ቋንቋ ይሁን የኦሮምኛ ቋንቋ የሥራ ቋንቋ ይሁን የኦሮሞ መብት ይከበር ስንል ጭራሽ የኦሮሞ ፍርድ ቤት ዋልታ ሆኖ ነው ያገኘነው የኦሮሞ ፍርድ ቤት የኦሮሞ ሮሮ መስሚያ የኦሮሞ ሮሮ መስሚያ ዋልታ ሆኖ ተገኘ እኔ ምለው ኦሮሞ ቋንቋዬ ይከበር የኦሮሞ ህዝብ በቋንቋዬ ልዳኝ ስንል የኦሮሞ ህዝብ ሰቆቃ በአማርኛ ይወራልን አይደለም ማናችንም ከተጎዳን ቋንቋ አለን ጎበዝ እኛ እኮ የራሳችን ቋንቋ አለን የራሳችን ቋንቋ አለን ለምንድነው በዋልታይ እኛ ያጠፋነውም ቢሆን እኛ የሰራነውም ቢሆን እኛ ጥሩ ያረግነው ነገርም ቢሆን ለምንድነው በዋልታ ምንዳኛው ለምንድነው በነፍጠኛና በሐበሻ በአማርኛ ቋንቋ ምንዳኛው ለምንድነው በአማርኛ ምንመረቀው ለምንድነው በአማርኛ ምንደመጣው የኛ ትግል ምኑ ላይ ነው እንዴት ነው ነገሩ ይሄ ነገር ወዴት እየሄደ ነው በዳዩ ተበዳዩ በአማርኛ ወጥቶ ለአማርኛ ምን እንዲሆንላችሁ ነው ለአማርኛ ህዝብ የምትናገሩት እናንተ አላማችሁ ምንድነው የእናንተ አላማ ምንድነው ኦሮሞን ወደ አማራ መለወጥ ነው እንዴ ሁላችሁም በአማርኛ ምታወሩት በአማርኛ ተበደልን ምትሉት አማራ ነው እንደኛ ዳኛ አማርኛ ነው እንደኛ ዳኛ ዋልታ ነው እንደኛ ዳኛ የኢትዮጵያ ክሪሚናል ራይት ጁሪ ዋልታ ነው እንዴ እንዴት ነው ነገሩ በምን ሂሳብ ነው ነገር እየተደረገ ያለው ነገስ ምንድነው የሚመጣው እኔ አሁን ለድንቁም ለቀመርም ቋሚ ፈቲንተላ ሼር ጎዲ ግሩፕ ውስጥ ሼር አድርገው እኔ መግባት አልቻልኩም ግሩፕ ውስጥ ለቀመርም እኔ ለማንም አይደለም ለቀመርም አይደለም ለድንቁም አይደለም እዚህ ጋራ የኦሮሞ ህዝብ እንዲያውቅ መፈልገው እኔ ወንጀልን እንትን አይደለም ወንጀል ከሆነ ወንጀልን እኔ አልደግፍም ግን መዳኘት ያለባቸው በፍርድ ቤት ነው መዳኘት ያለባቸው በሚዲያ አይደለም የአንድ ሰው የሀገር ሀብት አይደለም እየተነካ ያለው የግለሰብ ሀብት ነው የሀገር ሀብት የመንግስት ተቋም አይደለም እንደዛማ ከሆነ እና አብይና ሁሉም ይውጡልና የበዘበዙን ኦፒዲዮችና አባዱ ላይ ይውጡልና ስልጣናቸውን ተመክተው ልጆቻችንን የገደሉ ይውጡልና እንደዛማ ምንድነው ኦሮሞ ለምንድነው ዝም የምትሉት ይሄ እኮ ያንድ ሰው ጉዳይ እኮ አይደለም ይሄ የድንቁም የቀመርም ጉዳይ አይደለም ይሄ የማንነት ጉዳይ ነው ይሄ የአንድ ሰው ዳታ ሹት ሲባል የአንድ ሰው ፕራይቬት ነገር ነው ይሄ ነገር ወንጀል እንኳን ቢሆን ካለ ሰው ፍቃድ መቅረብ የለበትም ይሄ ነገር መጣራት ለማንኛው ይታገል ነው ለምንድነው የምንታገለው ወንጀላችንም እኮ በኦሮምኛ እንዲወራል ነው ወንጀላችን በፍርድ ቤት እንዲቀርብልን ነው እንጂኛ እኮ ምንድነው ሰው አንድን ሰው እኔ አሁን እዚህ ጋራ እኔ አቶ ድንቁን እየደገፍኩ አይደለም እዚህ ጋር አንድ እንዲታወቅልኝ የሚፈልገው ነገር እኔ ያቶ ድንቁ ደጋፊ አይደለም ለምን እኔ ማቀው ነገር የለም ማቀው ነገር ግን አንድ ወንጀለኛ ከሰውየው ፍቃድ ውጪ በሚዲያ የሚተላለፍበት የኦሮሞን ህዝብ የአንድ ኦሮሞን ወንጀል በሚዲያ እንዲተላለፍ መጀመሪያ ያ ሰው ፍቃደኛ መሆን አለበት ሁለተኛ ነገር በሚዲያ የሚተላለፈው የመንግስትን ሀብት የበዘበዙ የመንግስትን ሀብት የነቀሉ ዛሬ ኩይፈጫን የሚያክል ሀገር ቆፍረው
ገበሬውን አፈናቅለው የኦሮሞ ልጅ 700 ገደል የከተቱ በስልጣናቸው ጊዜ የኦሮሞ ልጅ የገደሉ እነ አባዱላ እነ አብይ አህመድ እነ ለማ መገርሳ እያሉ ኃላፊነታቸውን ሳይወጡ የነበሩ ባለስልጣኖች እያሉ ለምንድነው ዛሬ አንድ ተራ ለምን ያላሙዲንን ታሪክ ለምን አታወጡልን? አላሙዲን ወለጋ ላይ ወርቅና የወለጋን የኦሮሞን ማዕድን አወጣለሁ ብሎ የወለጋን ወርቅና ማዕድን አወጣለሁ ብሎ በመቶ የሚቆጠሩ ልጆችን ሽባ ያደረገ የተለያዩ የአማራም የተለያዩ ባለሀብቶች እንደዚህ ታሪካቸው ሳይነሳ የኛ የሆነ የኦሮሞ ተወላጅ የሆነ እኔ አሁንም ወንጀል ከሆነ ወንጀሉን እያገዝኩ ሳል እንድትገነዘቡት የምፈልገው እኔ ቀመርም አልተጎዳም እያልኩ ማለት አይደለም። እንድትገነዘቡት የምፈልገው የሁለቱም ታሪክ መፈረጅ ያለበት በፍርድ ቤት መጠየቅ ያለበት በኢትዮጵያ ወንጀለኛ መመርመሪያ ህግ ነው እንጂ የኛ ዳኛ አማርኛ መሆን የለበትም። የኛ ዳኛ ዋልታ መሆን የለበትም። የኛ ዳኛ አማርኛ መሆን የለበትም። እኔ አሁን እዚህ ጋር ግራ እየገባኝና በጣም እያሳዘነኝ ያለው ዛሬ የነዚህ ትላንትና ወለጋ ሲቀጠቀጥ ተው አንድ ሆኑ ስንል ዛሬ ጅማ ሐረርጌ ባል የሚቀጠቀጥበት ሻዋ የሚቀጠቀጥበት እንደዚህ እንደ ባሪያ ያጎነበሳችሁበት ወቅት እየመጣ ነው። ዛሬ ደግሞ የአንድ የኦሮሞ ልጅ ታሪክ እንደ አንድ ሰይጣን ወይንም ደግሞ እንደ አንድ የዓለም ቴሮሪስት ማፊያ ግሩፕ እየተደረገ እንዲ ሊዲያ ሼራር እየተደረገ ሲወጣ የኦሮሞ ዝምታ ይገርመኛል። የኦሮሞ ነገ ምን እንደምትሆኑ ታውቃላችሁ? ያ አማርኛ ዛሬ እኛ ከኦሮሞዎች ነን። የኛ ታጋዮቻችን እኛ ህዝቡስ ፈርቶ ታጋዮቻችን ለምን ዝም የምትሉት መሪ ነን የምትሉት ሰዎች እኛ በአማራ በዋልታ ነው እንደ የኦሮሞ ልጅ የሚዳኘው? በዋልታ ነው እንደሚሸነገለው? አማራ ነው እንደ ለኛ የሚፈርድልን? አማርኛ ነው እንደ ለኛ? እኛ ፍርድ ቤት ስንቆም በቋንቋችን እንወንጀል፣ በቋንቋችን እንፈረድ፣ ዲሞክራሲያዊ መብታችን እግዚአብሔር የሰጠንን ቋንቋ ይከበርልን ብለን አይደለም እንደ ሰዎችን የገበር ነው። ዛሬ እኛም ከወንጀሉ ጋር አይደል ሁላችንም የኦሮሞ ወንጀለኛ በኦሮሞ ሚዲያ አይደለም የሚቀርበው፣ በኦሮሞ ፍርድ ቤት ነው የሚቀርበው። ይሄ ነው ጥያቄ ነው። ወንጀለኛም ከሆነ አቶ ድንቁ ደገስ ወንጀለኛም ከሆነ በኦሮምኛና በኦሮሞ ፍርድ ቤት እንጂ ለምንድን ነው በአማርኛ? እኛ አማርኛ ከሀገራችን ላይ ማጥፋት አለብን ጎበዝ። አማርኛ መጥፋት አለበት። እኛ የምናወራው ኦሮምኛ ነው። የታገልነው ለቋንቋችን ነው። እግዚአብሔር ለሰጠን ቋንቋ ነው። ምን እየሰራችሁ ነው ያላችሁት? የእናንተ በጎ የሰራችሁት ነገር ጥሩ ነገር በአማርኛ ሳይወራ የኦሮሞ ልጅ ወንጀለኛ ሌባ ሀገርን የበዘበዘ ነው ተብሎ ያ ቀመርም ቢሆን ወጥቶ በአማርኛ ማንንም በአማርኛ የተበደለ ኦሮሞ አይደለም እንዴ? ኦሮሞ የራሳችን ክልል አለን አይደለም እንዴ? ምንድነው ክልል አለን፣ ፍርድ ቤት አለን፣ መሪ አለን አይደለም እንዴ? የክልል መሪያችን ሽመልስ አለ አይደለም እንዴ? የኦሮሞ የፍርድ ቤት የፍርድ ቤት ሊቀም ምንድነው የሚባለው? የፍርድ ቤት ኃላፊ ኦሮሞ አይደለችም እንዴ? ወይዘሮ አዳነች አቤባ ኦሮሞ ፍርድ ቤት የለውም እንዴ? የኦሮሞ ፍርድ ቤት ጎጃም ነው እንዴ? የኦሮሞ ፍርድ ቤት ዋልታ ነው እንዴ? ኦሮሞ የራሱ ሚዲያ የለም ኦቤን የሚባል ለምንድን ነው በአማርኛ የኛ ችግር ለምንድን ነው በአማርኛ የሚወራው? እሺ ፈሽታ ይዳስነሽት ምንድነው እየተደረገ ያለው ነገር? ምንድነው እየተሰራ ያለው ነገር? ቋንቋችንን ብላችሁ እንዴት ታገላችሁት? ቋንቋችንን ብላችሁ አይደለም እንዴ እየታገላችሁ ያላችሁት? ክስ በቴሌቪዥን ደግሞ ምንድነው? እሺ ለምንድነው ይሄ ሰውዬስ ለምንድነው? ከሱ በፊት የዘረፉ ባለስልጣኖች የሉም እንዴ? ከሱ በፊት ሀገርን ያጭበረበሩ ባለስልጣኖች የሉም እንዴ? ለምንድነው ዋልታ ላይ የሚቀርበው? ለምንድነው ዝም የምትሉት? ትግላችሁ አማርኛን ለማዳበር ነበር እንዴ? በአማርኛ አቃቤ ሕግና በአማርኛ ፍርድ ቤት በአማርኛ ቋንቋ ለመዳኘት ነበር እንዴ የኦሮሞ ትግል? ይሄ እኮ ከድንቁ ጋር እኮ የተያዘ ነገር አይደለም፣ ከቀመር ጋር የተያዘ ነገር አይደለም። የኛ የሆነ ነገር
ወይም ምንድነው ኖ እኔ መታረቁ አይደለም ፍጹም በዋልታ እንዴት መቀር ለምንድነው በዋልታ የሚቀርበው የኦሮሞ ጉዳይ በኦሮሞ ይሄ እኮ አዲስ አበባ ውስጥ እኮ የተከሰተ ነገር እኮ አይደለም ይሄ እኮ አዳማ ላይ የተከሰተ ነው አዳማ ላይ ኦሮሚያ ክልል ላይ የተከሰተ ነገር በአፋን ኦሮሞ ነው መቅረብ ያለበት በአፋን ኦሮሞ ቀርቦ በአፋን ኦሮሞ ነው መዳኘት ያለበት አዲስ አበባ በሚገኘው በፌደራል በሚገኘው በቆማጣ ዋልታ በሚባል ሚዲያ የኦሮሞ ልጅ ሌባ ተብሎ የኦሮሞ ልጅ ወንጀለኛ ተብሎ የኦሮሞ ልጅ ኦሮሞ ገደለ ተብሎ በቆማጣዎች ሚዲያ የሚያቀርብ መንግስት የሚያቀርብ ስርዓት የናንተ 5000 እናንተ መሪ ምናምን የምትባል መሪ በሙሉ የናንተ መሪነት ዘዴ ተሽ እኔ በጣም የሚያናድደኝ ኦሮሞ ነኝ ብዬ ትግል ውስጥ የገባውበት ቀን በጣም ያናድደኛል በጣም ነው የሚያናድደኝ ያ አባገዳ ምናምን አባገዳ ወደዛ አባገዳ ነው ወደዛቶ አባገዳ ስርዓታችሁን አስከብሩ አባገዳ አይደለም ለእናንተ ስርዓት የሚያስከብርላችሁ መጀመሪያ የቆማችሁለትን ዓላማ እስከ መጨረሻ አስባችሁ ውሰዱ እንደዚህ በዋልታ ሲቀርብ ሁላችሁ ማፋችሁን አጣጥፋችሁ ቁጭ ያላችሁ ኮናችሁ ሁላችሁ ዝም ያላችሁ ናችሁ ያ መቅረብ ካለበት የኛ ታሪካችን በዋልታ መቅረብ የለበት እኛ ኦሮሞዎች ነን እኛ ሲጀምር ኦሮሞዎች ነን መዳኘት ያለብን በታሪካችን በሀገራችን እኛ ይሄ ነገር የተፈጸመው አዲስ አበባ ላይ አይደለም የተጣሉት ገብረስላሴና ኃይለ ስላሴ አይደሉም ወይንም ደግሞ ወንጀሉ የተሰራ በገብረስላሴና በኃይለ ስላሴ አይደለም የኛ ወንጀል ስለሆነ ወንጀሉ መቅረብ ካለበት በፍርድ ቤት ነው እንጂ የሶደሬ ሌባ የምንጥርቅስዬ ሌባ ለምንድን ነው ይሄ ነገር እና ለዚህ ካልታገላችሁ ይሄ እኮ ነው ቋንቋችሁ ለምንድን ነው የምትታገሉት እናንተ ለምን እኔ የኦሮሞ ትግል አንዳንዴ ግራ እየገባኝ እኮ ነው በጣም ግራ እየገባኝ እኮ ነው ምን እስከሚሆን ነው የምትጠብቁት መስከረም 30 እስከሚመጣ ረድዛ መስከረም 30 ቢመጣ በዚህ ያካሄዳችሁ ምንም የምታመጡት ነገር የለም እኔ በነገራችን ላይ ሊዱኮ እኔ ወንጀለኛን አልደግፍም ማንንም ይሁን ወንጀል ከሰራ አልደግፍም እኔ እንደዚህ ጋር ማወራው ይሄ ወንጀለኛ ነው ይሄ ንጹህ ነው ይሄ አልተበደለ ማለት እኔ አላቅም ማቀው ነገር የለም ያ በቢዝነስ ላይ ሁሉ ጊዜ ችግር አለ ሁሉ ጊዜ ሰው ሆኖ ማያጠፋ የለም መዳኘት ያለብን ግን በኦሮሞ ሐቃቢ ህግ በኦሮሞ ፍርድ ቤት በኦሮሞ ወንጀል ምርመራ በኦሮሞ እስር ቤት ነው እንጂ ምን አባቱ ሊያረግ ነው ዋልታን ሄዳችሁ ለምንድን ነው የማታናገሯቸው ህግ የለም እንደ ሀገር ውስጥ አቶ ድንቁ እንትን ጠበቃ የላቸውም እንዴ ምን ሀብት ብቻ ጠበቃ የለም እንዴ ደና ነፍስ እንትን የሚል ጠበቃ የሚያሳግድ የለም እንዴ ይሄ እኮ ለኛ እኮ እፍረት እኮ ነው ይሄን ታውቃላችሁ እንዴ ስንት ሀገራችንን 27 ዓመት በዝብዞ እንዲበዘበዝ ቆሞ ሲያስበዘብዙን የነበሩ ኦፒዲዮች እኛን ሲያስበዘብዙን የነበሩ ሲያስገድሉን የነበሩ ኦፒዲዮች ቆመው እነሱ ለፍርድ ሳይቀርቡ ኢትዮጵያ ኦሮሚያን የበዘበዛት ጠቅልሎ መቀሌ ገብቶ ኦሮሚያን የበዘበዛት አማራ ላይ ጠቅልሎ ገብቶ ኦሮሚያን አራቁቶ አስቀርተው እነሱ ለፍርድ ሳይቀርቡ እነዚህ ሁለት ሰዎች በሰሩት ስራ ላይ በዋልታ ቴሌቪዥን ለምንድነው በፍርድ ቤት የማይቀርቡት ለምንድነው ፍርድ ቤት ያቀርባቸው የነሱ ዳታ ደግሞ መጀመሪያ የነሱ ፍቃድ ሲኖር ብቻ ነው ያ እንዴት ይሄ ነገር አይደብርም እንዴ አስጠላም እንዴ ይሄ እኮ መብት እያንዳንድሽ እኮ ኦሮሞ እኮ መብትሽ እየተነካ እኮ ነው ለምን እንደምትታገሉ ራሱ እኮ እኔ አንዳንድ ጊዜ ዘም ብዬ ሳስባችሁ የናንተ ትግል ማን ምን እኔ አንድ ነገር ቢሆን ግድ የላችሁ ጀዋር አንድ ነገር ቢሆን ግድ የላችሁ ዳውድ ኢብሳ አንድ ነገር ቢሆን ግድ የላችሁ ራሳችሁ አንድ ነገር ብትሆኑ ግድ የላችሁ ትግሉ ሁሉንም ያቀፈ መሆን አለበት
ለራሳችሁ ስልጣን ነው የምትሮጡት ወይ እናንተ የምትፈልጉት ሰው ወንበር ይዞ እናንተ የምትፈልጉት ሰው ወንበር እንዲይዝ እናንተ ከፍ እንድትሉ ነው የምትፈልጉት ለኛ አይደለም የምታስቡት ለኦሮሞ ህዝብ አይደለም የምታስቡት ያ ሰው ሲያማው አያማችሁም ኦሮሞ የሚባለው ነገር ሲያማው ኦሮሞች አያማችሁም ለምን እናንተ አልተነካችሁማ እናንተ ምንም አልሆናችሁማ እንደ ስጋ ይሄ ወዳቂው ስጋችሁ ኦሮሞነት እኮ እንትን ነው መንፈስ ነው ኦሮሞ የሆነ የኦሮሞ ዛፍ ከተነካ ሊያማችሁ ይገባል ያ የኦሮሞ ውሃ ከተነካ ሊያማችሁ ይገባል የኦሮሞ ሰው ከተነካ የኦሮሞ ፈረስ ከተነካ ሊያማችሁ ይገባል የኦሮሞ ቅጠል ከተነካ የኦሮሞ ሳር ከተነካ እናንተ ግን አያማችሁም እናንተ ቂጣችሁን ለማሸቆርና እናንተ የምትፈልጉት ሰው ስልጣን ይዞ በቃ የእናንተን ፍላጎት መወጣት ነው የምትፈልጉት ወይ አብይ ስልጣን እንዲዝ ወይ ለማ ስልጣን እንዲዝ እሱን ነው የምትፈልጉት ሌላ ምንም የሚያማችሁ ነገር የለም ኦሮሞማ የሚለው ነገር አያማችሁም በፍጹም አያማችሁም እናንተ ያ ኦሮሞነት በአማርኛና በቆማጣ ሚዲያ ላይ ኦሮሞማ ሲዋረድ ማየት ድንቁን አይደለም ቀመረን አይደለም ኦሮሞነት ሲዋረድ እንደ ማየት የሚያስጠላ ነገር የለም አይደለም ምንድነው ታዲያ እናንተ ለማን ነው የምትታገሉት ለማን ነው የምትታገሉት ለሰው ስጋ ለለበሰ ሰው ስጋማ ለለበሰ ሰው የምትታገሉ ከሆነ አብይ እኮ እየገደላችሁ ነው አይደለም እንዴ ስጋ የለበሰ ሰውማ ኦፒዲዮ እኮ እየገደላችሁ ነው ስሙ ለውጠው ብልጽግና ብሎ ገብቶ እየገደላችሁ ነው ለመንፈሱ ታገሉ ኦሮሞማ አይሞትም ሰው ይሞታል ገጀማ ኬሎ ሞቷል ታደሰ ብሩም ሞቷል ኦሮሞማ ግን አልሞተም ለኦሮሞማ ታገሉ ያ ኦሮሞማን አስከብሩ ለስልጣን አይደለም ለቂጥ መቀመጫ አይደለም ለሀብት ማከማቻ አይደለም ለዚህ ህዝብ ታገሉለት ኦሮሞ ውስጥ ለሚገኘው ዛፍ ታገሉለት ኦሮሞ ውስጥ ለሚገኘው ተፈጥሯዊ ሀብት ታገሉለት ያ ኦሮሞማን አስከብሩ ኦሮሞማን አስፋፉ ድንቁና እንትን አይደለም ክብሬ ነው የተነካው ዛሬ በዋልታ ሚዲያ ላይ ቁጭ ተብሎ የኦሮሞ ልጅ እንዲሆነ ብሎ መስማት ያ ነው የሚያመው የኦሮሞ ልጆች ተጣሉ ብሎ ያ ምንጠላው አማራና ምንጠላው ነፍጠኛ ስለ ድንቁ ውሸት ሲያወራ መስማት ወይ ስለ ማነው ስሙ ስለ ቀመር እውነት ሲያወራ መስማት አይደለም በነፍጠኛና በሸርሙጣ ልጅ መዳኘቴ ነው የሚያመኝ የታገልኩለት ያ እስካሁን ድረስ እንዲህ ውስጥ የሚቃጠልለት ያ ኦሮሞነቴ ነው ስጋይማ የሰው ልጅ መሆኔማ ከማንም ህዝብ ጋር እኩል ነኝ ከማንኛውም ሰው ጋር በተፈጥሮ እኩል ነኝ ያ ግን ኦሮሞ ነኝ እኔ ኦሮሞነቴ ከኔ በላይ ነው ኦኬ ኦሮሞማ ከሰው በላይ ነው የሰው ልጅ የሰው ልጅ ይሞታል ያ ኦሮሞነት አይሞትም ኦሮሞነት ሞቶ አይታችሁ ታውቃላችሁ አይሞትም ኦሮሞነት አይሞትም ለኦሮሞነታችሁ ታገሉ ስንት አመት ነው አብዲ ፖለቲካ በተረጋጋ ነው 150 አመት ነው እንደምትረጋጋው ሰነፍ ስንፍናን አትንገረኝ ያ ትላንትና ታገልክ ዛሬ ይኸው አማራ ላንተ እየፈረደልህ ነው ዝም ብለህ መላቅጥ አጣውበል መሬ በዛ ኦፒዲዮም ይመራኛል አብይም ይመራኛል ኢፒፒም ይመራኛል አባገዳም ይመራኛል ለማም ይመራኛል ዳውድ ኢብሳም ይመራኛል ጀዋር መሐመድ ሁሉም ስለሚመራችሁ ጠፋባችሁ አቅጣጫ ጠፋባችሁ ራሳችሁ ምሩ ያ ትላንት የገደለ ዛሬ ሊገልስ ይዘጋጅ ያማል ይጠፋባል አቅጣጫ ይጠፋባል ሄሎ ያንተ የተረጋጋ መንፈስ አቤት ማልበል ኦኬ ምን ነበር
ምን ነበር እንደዚህ አይነት ገገማም አለ ማቀውን ሰው ጋር ይደውልና አከለ ይባላልው እጥጥጥ ከእንደዚህ አይነት ሰው ጋር የምንኖረው ያ ከእንደዚህ አይነት ሰው ጋር ነው የምትኖሩት ገባችሁ ራሳችሁን ሰው አድርጉ ራሳችሁን አስከብሩ አቅጣጫ አይጥፋችሁ አላማችሁን ወቁ አትንደባለሉ ድብልብል አትበሉ ያ ኦሮሞ ነኝ በል ኦሮሞነቴን ላስከብር ብለ ተነሳ ኦሮሞ ሁን hello 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 ኦሮሞ ሁኑ ያ ስጋ ይበሰብሳል ሰው ይበሰብሳል መንፈስን አስተላልፍ ለልጅ ታሪክን አስተላልፍ ተከበር ራስን አስከብር አትቀጀነ ቅጅብርብራችሁ አይውጣ አትፍሩ አትመኑ ማንንም ያ ማንም ለማንም አይዘዛችሁ ራሳችሁ ኖ በሉ በግላችሁ ኖ እኔ ኦሮሞ ነኝ ያ እኛ ከብት አይደለን ማንንም የሚመራል ከብት ብቻ ነው በሰው የሚመራው ያ ከታመምን ታመናል ካልተመቸን አልተመቸንም እናንተ የምትመሩት በሰው ከብት ናችሁ እንዴ መሪ ያስፈልጋችሁም እኮ ሰው ናችሁ ያ ታለ ተሰማለ ታገናዝባለ የሚጠቅመን ውሰድ አከሌ መሪ የለንም እኛ ከኛ ቀድመው ትግሉን ስላወቁት ሌላ ነገር ነው ሊበልጡን ይችላሉ በመታገላቸው ያ ግን ታመናል መድኃኒት ያስፈልገናል ሲያስፈልገን መናበብ አለብን ማንንም መጠበቅ የለብንም ያ እኛ በዋልታ በቅማላም በነፍጠኛ ሚዲያ ላይ አንዳኝም መዳኘት የለባችሁም መዳኘት የለባችሁም ያ ዛሬ ድንቁ የቀመር ጉዳይ አይደለም የሁለት ሰው ግል ጉዳይ አይደለም የኔም ጉዳይ ነው ለምን ፍርድ ቤት የተቋቋመው እንከፍላለን ታክሲ ከፍላል የኦሮሞስ ታክሲ ከፍላል አይደል የኛን ታሪክ አውጥቶ የኛን ቆሻሻነት የኛን ወንጀል አውጥቶ ላልሰማ ለዓለም ለኢትዮጵያ ለ110 ሚሊዮን ህዝብ ይስማ ነው እንደዛማ ከሆነ የነሱንም ማውራት አለብንኛ እንደዛማ ከሆነ የገደሉን ለፍርድ ያቀርብልና መቀሌ ተወሸቁትን አማራ ክልል ኢሃዲግ የተባለው በሙሉ ለፍርድ ይቀርብልና የዘረፈን አይደለም የማይተከለውን የሰው ልጅን ደም ያጠፉትን እሱን ስላልጠየቅን እኮ ነው ይገባችኋል የሞቱት ልጆቻችሁን ስላልጠየቃችሁ እኮ ነው ዛሬ ጭንቅላታችሁ ላይ ወጥተው ያ እናንተን የሚረዱትን ለእናንተ የሚሆኑትን ህዝቡን በምን በኩል የሐረርጌን የድሬዳዋን የሐረርጌን ህዝብና የሸዋን ህዝብ እንዴት አርጌ ላጋጭ ያ ማሾፊያ ሆናችሁ መቀለጃ ሆናችሁ ማንንም ይስበናል ከኔም ጭምር በጎች ነን ሰውን እናምናለን ያ ሰው ሁሉ እንደኛ ለኦሮሞ የተቆረቆረ ይመስላል ውሸት ለቂጣቸው መቀመጫ ነው የሚቆረቆሩት እነሱ ለወንበራቸው ነው የሚቆረቆሩት እነሱ ለጥቅማቸው ነው የሚቆረቆሩት እነሱ ለኛ አይደለም የሚቆረቆሩት እዛች ቤተ መንግስት ለመግባት ወይ እነሱ የሚፈልጉት ሰው ቤተ መንግስት እንዲገባ ለኛ ያዝኑም እነሱ አዝነው ማያውቁ ለኛ አዝነውልን አያውቁ የራሳቸውን ነገር ማደራጃ የራሳቸው ለዚህ ነው ለኛ ቢያዝኑልን ኖሮ እኛን ቢፈልጉን ኖሮ 27 አመት በሙሉ የውላ ህዝብ ሲረግፍ የውላ ንብረት ሲረግፍ ቆመው አያዩም ነበር ያ አንድ ሰው እያንዳንዱ ሰው ቢያስከብር ራሱን ቢያስከብር እያንዳንዱ ሰው ማንነቱን ቢያስከብር ኖሮ ይሄን የጋራ የሆነ ውጤት ይኖረን ነበር
ያ 65 ሚሊዮን ህዝብ 1 ሚሊዮን ህዝብ አይታገልም 1 ሚሊዮን ህዝብ 1 ሚሊዮን ሁላችሁም ወረኞች ናችሁ ወረኞች ኦሮሞች ወረኞች ናችሁ ወሬያችሁን አቁሙ በፌስቡክ አይደለም ትግል በፌስቡክ አይደለም ትግል በብልሃትም ቢሆን እንደዚህ አይደለም ያ ብዙ በሞት አይደለም ትግል ያ ብዙ ባጠፋ ነው ብዙ በመለሰ ነው ብድራችንን በመመለስ ነው ብዙ በሞት አይደለም ያ ታወራላችሁ እዚህ ላይ ጡጡጡ ትላላችሁ ፍርድ ቤት ሄዳችሁ ያ ኖ ማለት አለባችሁ የኛ እንደዚህ ጉዳይ የኛ ታሪክ እንደዚህ ሲወራ አዳማ ላይ እናንተ ማውራት አለ የሆነ ነገር ማድረግ አለባችሁ ያ ብድር መመለስ አለባችሁ ይሄ ዝም ብሎ እዚህ ማንንም አትጠብቅ ማንንም ልትጠብቅ አይገባህም ችግር ሲኖርባቸው የሆነ ነገር ሲኖርባቸው ነው ሩጣው እንዲሆነናል ያ ለኛ ግን ችግር የምትቆሙ አይደላችሁ ወይ ለኛ ሄሎ ሄሎ ምን ፈልገህ ነው ሊቭ ላይ ስለሆንኩና ፌስቡክ ላይ ምን ፈልገህ ነው አኒ ሊቭ ጂራ ኦኬ ኖ አይደለም አባብዬ አይደለም እሱ አይደለም መሪው በዛ ስለ ኦሮሞ ችግር የሚያወራ በዛ ሁሉም የራሱን ቂጥ ሊያደላድል የራሱን ቂጥ ለመቀመጥ ፈልጎ ያ የራሱን ኑሮ ለማሻሻል ፈልጎ ለኔ ለጂጂ አይደለም ወይ ለሌሎቹ ኦሮሞ ህዝቦች አይደለም ያ እኛ የምንፈልገው እንከበር ነው ማንነታችን ይከበር ኦሮሞነታችን ይከበር ስጋችን አይደለም ስጋችንማ በኮሮናም እየበሰበሰ እየሞተ ነው ማንነታችን ይከበር ነገ ኮሮና ይዞን እንኳን 60 ሚሊዮኑ ቢሞት 5 ሚሊዮኑ ኦሮሞማን ይዞ እንዲሄድ ነው ማድረግ ያለብን ነው የሰው ልጅ ማንነቱ ይከበር ቋንቋው ይከበር የሚተዳደርበት ህግ ይከበር ነው የእናንተን ሆድ ለመሙላት የእናንተን ስልጣን የእናንተን ወንበር ለማማማቅ ብለን አንሞትም ያ ምን ሞተው ለኦሮሞነታችን ይሁን ለምድረ ሆዳምና ከርሳም አይደለም ለማንምና ከርሳም ሆዳም አይደለም ያ ኦሮሞነታችሁን አስከብሩ ነው ኦሮሞማን አስከብሩ ሌቦች በአንድ ሰው ስም እኮ ሌቦች እየተባላችሁ እኮ ነው እርስ በርስ የምትበላሉ እኮ እየተባላችሁ እኮ ነው ያ ድንቁ ቀመር እየተባለ በዋልታ ሚል እስቲ የትኛው የአማራ የትኛው ጭራሽ በአማርኛ የትኛው የአማራ ባለሀብት ነው ዘረፈ ተብሎ የተወጣልን የትኛው ነው የነሱስ ሲዘርፉ የነበሩት አባብያ ሼራርክ እነሱ ሲዘርፉ የነበሩት እያንዳንዷ ኦሮሞ ስትዘርፍ የነበረችውስ ማን እያንዳንዷ አማራ ኦሮሚያ ላይ አማራ ኦሮሚያ ላይ ዛሬ እንዴ ለምንድን ነው እኛ በግላችን የማንሰራው ዛሬ እኮ ይፈጫ የምንለውን መሬታችንን ዘርፈው እነማን ናቸው የድንቁ ደያስማ ምን አለ 300 ሚሊዮን ብር መሬትን የሚያህል ነገር ዘርፈው ሰውን የሚያህል ነገር ገለው ያ መሬታችንን ዘርፈው ዛሬ ኩይፈጫ ላይ ለሚፈልጉት ኦሮሞ ለነሱ ለሚጠቅማቸው ኦሮሞ ያከፋፈሉ ነው ለደሃ ልጅ ነው እንደሚያከፋፍሉት ነው ብልጽግናን ለሚደግፍ ለነሱ ለሚሰራ ባውንሳት ያ ለዛ ነው የሚሰሩት ለገበሬዎቹ ካሳ ተከፍሏል እንዴ አልተከፈለም ማን ነው ሌባው ማን ነበር 27 ዓመት ሲያስተዳድር የነበረው
ማን ነበር 27 ዓመት ሲያስተዳድር የነበረው ሀገሪቷን? ማን ነበር? ሌቦቹ አይደሉም እንዴ? እያጎነበሱ እንዳሽከሩ ነው ሲያስተዳድሩልን የነበሩት እነሱ አይደሉም? ዛሬ ጨዋ ሆነው ሀገር እንምራ፣ ዛሬ ጨዋ ሆነው ለኛ ታጋዮች እነማን ናቸው? ይሄ ሁላ መሬት ሲዘረፍ ቆማችሁ ስታይ የነበሩት እናንተ አይደላችሁም እንዴ? አብራችሁ ይሄ ሁላ ብሎኬት በስንት ሚሊዮን ብር ተሰርቶ ሲወጣ ደሃው የኦሮሞ ልጅ እኮ ነው ነፍሱን ሰጥቶ ዛሬ እናንተን ቀና እንድትሉ ያደረጋችሁ።